ማን ጋር እየደወልክ ነው? ሳሚ ጋር እየደወልክ። በማርያም አትደውል፣ በማርያም አትደውልለት። በቃ እኔ ተረጋግቼ አወራዋለሁ። ገባህ? እኔ አሁን የትም አለቅሽም። እኔ የትም አትሄጂም። እሺ ቆይ የትም አትሄጂም። ተቀመጪ። ልጅ አለ አይደል? አትረዳኝ። አሁን ተነሽ። አንቺ ገንዘቡን ካወሰድሽ ተነሺ። ወደ ነገ ወይ እናወራለን። ተነሺ ቲና ተነሽ። እሺ ካላልከኝ አልነሳበት። መጀመሪያ ግን በፍቅር ነበር እያወራችሁ ነበር። ፎቶ ሁላ ትልኪለት አልነበረ? ብዙ አይነት ፎቶዎች ትልኪለት አልነበረ? ለሱ ባለትዳር ሆነሽ እንደዚህ አይነት ነገሮችን እያረግሽ ነበር። አምናለች ብሩ እንደወሰደሽ ካንተ። ያው ትዳሯ ላይ ነው የማገጠችው። አሁን እሺ 2 ሚሊዮን ብር ነግሬሃለሁ። ከየት አመጣለሁ 2 ሚሊዮን ብር? የምትበደሪም ከሆነ ተበድረሽ ይሄንንም እቃ መሸጥ ካለብሽ እነዚህን የሱቆች እቃዎች ሸጣለሁ። ልጅስ አንተ ምን ሆነህ አንተ እሱ ምን ሆነህ ወንድሙ ነው? እኔ እዚህ ጋር ለሱ የቆምኩኝ ሰው ነኝ። ሰላዩ ነህ? እኔ ወንድሙ ነኝ። እኔ በስጋ ባንገናኝም ወንድሙ ነኝ። ለተጎዱ ሰዎች ጠቅላላ ወንድምም እህት ነኝ እኔ። አሁን ልክ እንደሱ አይነት ሰው ሌላም ሰው እንደዚህ ትቆማለህ ማለት ነው? ለምን አልቆምም? ለተጎዳ ሰው ምን ማለት ነው የምትዩ? አንቺ የሰው ብር በልተሽ ምንድን አንቺ አሁን ስለኔ አልበላም። በቃ እሺ 2 ሚሊዮን ብሩ ለምንድን ነው የማትመልሽለት? ስንቴ ነው የደወለልሽ? ስንቴ ነው ስልክ ቀይሮ ሊያወራሽ የፈለገው? ከዛ ሲም ቀየርሽ፣ ከዛ ጠፋሽ፣ መኖሪያ ቤትሽን ቀየርሽ፣ በሰው አስፈለገሽ፣ የለሽም፣ ስራ ቦታ እዚህ ከፈትሽ። ምክንያቱም አልተመቻችም ነገሮቹ ተበለሽ። ከሱ ከላከልኝ በኋላ ነው ህይወት የተበጠበጠው። ከባሌ ጋርም የተፋታሁት በሱ ምክንያት ነው። ምን ማለት ነው ለሰው? እሺ አንቺ ባለትዳር ሆነሽ ፍቅረኛ መያዝ ማለት ምን ማለት? ሳሙኤልን በፍቅር እያንዳንዱ የምትልኪለት ፎቶ ይጠቅላላል። እሱ ግን እንዳንቺ ባለጌ አይደለም። ፎቶዎችሽን ጠቅላላ እንደው አጠፋ። ለኔ ብዙ ነገር ነው የነገረኝ። ብዙ ነገር ፎቶ እየላክሽለት ምን እየላክሽለት ነው? ብር ይላከልሽ እኮ ብሩ ያስፈልገኝ ነበር ሲልክልኝ ብሩ አይደለም። አብረን እንስራ ብለሽ አይደለም ወይ ብሩን የወሰድሽው? አዎ ብዬዋለሁ እኮ ብሩን ተጠቀምኩትኝ። አጋጣሚ ጠፋ፣ ብሩን አጠፋሁትኝ። ስለዚህ ሰርቼ መልስልኝ። የሰው ብር እንዴት ነው ወስደሽ ሰርቼ መልስላለሁ ብለሽ ሰውየውን ብሎክ አድርገሽ ምን አድርገሽ የራስሽን ህይወት እዚህ እየተደላደለ እየኖርሽ ሱቅሽን ከፍተሽ እየኖርሽ እንዴት ነው ብሩን መልስላለሁ የምትይ? አሁን እኛ ምን ፈልገው ሰርቼ መልስለታለሁ አለ። እሱ ብድር ነው እንዴ ሰጠሽ? ብድር ነው የሰጠሽ አልነበረም፣ ግን በቃ ያለፈ አይደለ? አሁን ሰርቼ መልስለታለሁ ብሩን። አሁን እኛ ምን ፈልገው አንቺን 2 ነገሮች ነው ቀጥታ ወደ ህግ ሄደን አንቺ ስለምን ግን የምታወራው? እኔ ራሴ ልጅ አሳድግ። እሺ እንስማማ። እሺ በቃ ምንድነው የምንስማማው? ለኪን እሺ ሳጅና እኔ እናንተ እናውራና እንስማማ። ምንድነው የምንስማማው ነው የምናወራው? ምን ማለት ነው? እናንተ እንስማማ። ምንድነው የምናወራው? የምንስማማው እስኪ ንገሪኝ እኮ። አሁን ከየትም ላመጣችል ነው። አሁን እኮ ለምለኝ ብር ሰው ሪሰርች እንድከፍለው እሱን አሳመነው። አንቺ እኮ በጣም አታላይ ሰው ነሽ። ምንድነው ካንቺ ጋር የምስማማው? እሺ በቃ እኔ እናንተ እንስማማ። ምንድነው የምንስማማው? እኔ እናንተ እንስማማና ለሱ አንተ ከኔ በበለጠ አንተ ታወራዋለህ። እኔ እኮ በጣም የሚገርምሽ ነገር ማለት ከሱ ጋር ሳወራ የነበረው ነገር እያንዳንዱ ነገር ብነግርሽ በጣም ነው የሚያሳዝነው እኮ። በጣም ጎርተሽዋል፣ በጣም ልቡን ሰብረሽዋል፣ ገንዘቡን ወስድሽዋል። እሺ ግን እኔ እናንተ እንስማማ። ምንድነው የምንስማማው? እስቲ አስረጂኝ ቲና፣ ምንድነው የምንስማማው? እኔ ብር ሰጣለሁ። እኔ ብር ሰጣለሁ። የምን ብር? እኔ ኮምበሪ ጋር ልስማማም። የምን ብር እኮ? ከኔ ጋር አጭበርባሪ። ከሱ ጋር እርግጠኛ ነኝ። ከሱ ጋር ተስማምተህ ነው የሆነ ብር ከቤት ከፍለው ነው አይደል? ለምንድን ነበር የምከፍለው? እርግጠኛ ነኝ እኔ ለሱ በህግ የቆምኩት ወንድሙ እንደሆነ ካውቃለሁ። የምን ብር ነው ካንቺ የምቀበለው እኮ? ከኔ ጋር ብረት ስራ በቃ እሱን ተውና ከኔ ጋር ብረት ስራ። እኔ ብር ሰጣለሁ። አንድ ነገር ልንገርሽ ማለት ነው ቲና፣ እኔ ከማንም ሰው ጋር ምሰራ ሰው አይደል፣ ለተጎዱ ሰዎች የምቆም ሰው ነኝ። አንቺ ደግሞ ሰውየውን ጎርተሽ። እሺ እኔን ተረዳኝ። ምንድነው የምረዳሽ? ተረዳኝና ከኔ ጋር አብረን እንስራ። ምንድነው የምሰራው ካንቺ ጋር? በቃ እኔ ብር ሰጣለሁ። ምን ይሰራልኛል? ለሱ ብሩን አትመልሽለትም? ብር ካለሽ ብሩን አሁን እኛ የምንፈልገው አለበለዚያ ማለት ይሄንን 2 ሚሊዮን ብር ቀጥታ በሱ አካውንት የማታስገቢ ከሆነ እዛ ጋር የሚታይሽ ከሆነ ሁሌም ስንንቀሳቀስ የፖሊስ አካላቶች ከኛ ጋር ናቸው፣ የህግ አካላቶች። አንቺ ቀጥታ ወደ ህግ ወስጄሽ። እሺ በቃ እሺ። ቆይ እኔ አላሳዝንም እንዴ? ልጅ አለኝ ብለኸኛል አይደለ? እኔም እኮ ልጅ አለችኝ። አሁን ልጄ ያለ እናት እንዴት ትኖራለች? በእናት ምንድነው የምረዳሽ? እሺ በእናት ልጄ እንዴት ነው የምትኖረው? በእናት ብቻ እኔ እንትን እንዴት ትኖራለች? በመድኃኒዓለም እሱን አሳምንልኝና ከልጄ እንዳትለይኝ በመድኃኒዓለም። ፖሊሶች ምናምን የሚሉን ተው፣ በማርያም በማርያም አለ አይደል? አትረዳኝ። አሁን ተነሽ፣ አንቺ ገንዘቡን ካወሰድሽ ተነሺ፣ ወደ ነገ ወይ እናወራለን። ተነሺ ቲና ተነሺ። እሺ ካላልከኝ አልነሳም። በእናትህ ቆይ፣ እሺ እናወራለን። ተነሺ እናወራለን። ተነሺ
እናወራን ተነሽ። የሰው ብር ስበይ እንደዚህ አላልሽ። አሁን እኔ አንድ ነገር ነው ምን ልጅ አለ ትረዳኛለህ በማርያም እረዳሻለሁ የለም እኮ እኔ አሁን እረዳሻለሁ ግን አሁን እኔ የምረዳሽ መንገድ ልንገርሽ ማለት ነው። እኔ የምረዳሽ ይሄንን ገንዘብ ከሰው አጭበርብረሽ ነው የወሰድሽው ነው አይደለም? አውቃለሁ አጭበርብረሽ ነው አንቺ ማዕድን ስራ እንሰራለን ብለሽ ሳሙኤል ውጭ ነው ያለው ከሱ ጋር አብረሽ ሆነሽ ማዕድን ስራ እንሰራለን ብለሽ ብር ተቀባሽ። መጀመሪያ ግን በፍቅር ነበር እያወራችሁ ነበር። ፎቶ ትልኪለት አልነበረ? ብዙ አይነት ፎቶዎች ትልኪለት አልነበረ? ለሱ ባለትዳር ሆነሽ እንደዚህ አይነት ነገሮችን ያረክሽ ነበር። ፎቶ ትልኪለት ነበር። ብዙ ነገሮች አሉ፣ የቪዲዮ ማስረጃዎች ገብቶሻል። እኛ ከዛ በኋላ በመቀጠል እነዚህ ነገሮች ካሳመንሽ በኋላ ቆይ ከባለቤትሽ ጋር ሆነሽ ብቻሽን ይሄን ነገር ያሰብሽ እሱ አቅም እሱ ምንም ያቃል ብላ ታስማ አቅም ነበር። ለብቻሽ እንደዛ አድርገሽ አንስተሽ ለባለቤትሽ እኛ አሁን የምንፈልገው እሱን አይፈልገው ካንቺ ጋር የነበረውን ነገር ጠቅላላ አሁን ምንም ነገር ቢሆን ምንም ነገር አይፈልግም። እሱ የሚፈልገው አሁን ገንዘቡን ነው የሚፈልገው 2 ሚሊዮን ብሩን በቃ አንቺን ለማግኘት 4 ወር ሙሉ አፈላልጎሻል። አንቺ እኛ ከዚህ በፊት ከአንድ ወር በፊት ነው አንቺ እዚህ ቦታ ስራ ቦታሽ እንደሆነ ያወቅነው። ስንፈልጊ አሁን እሺ 2 ሚሊዮን ብር ነግሬ ያለው ከየት አመጣለሁ? 2 ሚሊዮን ብር የምትበደሪም ከሆነ ተበድረሽ ይሄንንም እቃ መሸጥ ካለብሽ እነዚህን የሱቆች እቃዎች ሸጣለሁ። ልጄስ በምን አኖራታለሁ? ልጄን እኮ ማለት እሱን ደግሞ የምታወሪው ከሳሙኤል ጋር ታወሪያለሽ። እኔ አሁን ሳሙኤልን በቀጥታ እኔ ከሳሙኤል ጋር ያወራያለሁ። እንዴት ድፍረት ኖሮኝ እኮ አላወራውም። እኔ ለሳሚ ጋር ነው የምደውለው። በማርያም አትደውልለት። በቃ እኔ ተረጋግቼ አወራዋለሁ። ገባህ? እኔ አሁን የትም አለቅሽም። የትም አትሄጂም። እሺ ቆይ የትም አትሄጂም። ተቀመጪ። ሰላም የዩቲዩብ ቤተሰቦቻችን፣ የእምነት ክደት የደረሰባችሁ እንዲፈተላችሁ የምትፈልጉ ሰዎች ካላችሁ ከስር ባለው ስልክ ቁጥር ቀጥታ መደወልም ትችላላችሁ። አሊያም በሶሻል ሚዲያ አማራጮቻችን በቴሌግራም በዋትስአፕ እና በኢሞ እኛም ማግኘት ትችላላችሁ። እየደወላችሁ ወረፋ ማስያዝ ትችላላችሁ። የትም አትሄጂም። ተቀመጪ። እኔና አንቺ ዛሬ እዚህ ሳንጨርስ አትሄጂም። ከሳሙኤል ጋር ቢሆን አውርተን ቢሆን ይሄንን ገንዘብ ማስገባት ታወራልኝ። አንተ በስተኮት ለአንተ እንትን ለውሸት ብትቀርበኝም እኮ ታውቃለህ አይደለ ስለኔ ልጄንሽ አንቺ አይደብርሽ እንደዚህ አስበሽ ታውቂያለሽ? የራስሽን ንጹህ ኑሮ አትኖሪም? የሰው ብር ምን ይሰራልሻል? ለወደፊት ይጠቅምሻል? ይሄው ህይወትሽ ለችግር ይዞ መጣ። በሰዓቱ እናላሰብኩትም። እሺ ማን ጋር እየደወልክ ነው? ሳሚ ጋር እየደወልኩ። በማርያም አትደውል። በማርያም አትደውል። አንተ አስረዳው። በቃ እንደዚህ ቀስ ብላ ትከፍላለሽ ብለህ ንገረው። እኔ አሁን ድፍረቱ ኑሮኝ እሱ ማውራት አልችልም። ስም ብር አለሽ አሁን ለሱ መስጠት የምችው ስም ብር አለሽ። በቃ ቃል አስመጣበት የነበረው ብር ነው አለ። እሱን ሰጣውለ በቃ እሱ ብቻ ነው ያለኝ። 200 ሺህ ብር ብቻ ይዞሽ ኖረሽ በዚህ ምሰል እኔ አሁን የነበረኝ 700 ሺህ ብር ነበር። እሱን እቃ አስመጣበት። እቃው አልተሸጠም አይደለ? ያለ ሱቅ ነው የነበረኝ ብር ደግሞ የኛው ብር ብቻ ነው ማስመጣበት ሰው። ስለዚህ አሁን እጄ ላይ ብር እንደሌለ ታውቃለህ። አስረዳው። እናንተ እናወራለን። እሺ ቆይ እስቲ ላውራውና የሚለውን ነግርሻለሁ። እኔ ፈጣሪ ድረስ ሄሎ ሰላም ሳሙኤል እንዴት ነህ? እግዚአብሔር ይመስገን። አዎ ዛሬ አግኝተናታል። አዎ ከስራ ባልደረቦቻችን ጋር ሰብስበን አግኝተናታል። አዎ ያው ሁሉንም ነገር አወጣጣናት። አምናለች ብሩ እንደወሰደች ካንተ። ያው ትዳሯ ላይ ነው የማገጠችው። እሺ ብሩን ብቻ ነው የምፈልገው ካንቺ ምንም ነገር አልፈልግም እያለሽ። እሺ 2 ሚሊዮን ብር። እሺ አሁን እሷ የምትለው ምን መሰለክ አቶ ሳሙኤል፣ እሷ 2 ሚሊዮን ብሩ እጄ ላይ የለም። አሁን ያለው ነገር ወደ 200 ሺህ ብር ነው ያለኝ እጄ ላይ፣ ሌላ ምንም ብር የለኝም። ያን የነበረኝን ብር ሙሉ ለሙሉ ለባለቤት ሰጥቼዋለሁ። ወደ 1.3 ሚሊዮን ብር ለባለቤት ሰጥቼዋለሁ። 700 ሺህ ብር ነበር። በ700 ሺህ ብር እየተንቀሳቀስኩኝ ነበር፣ ስራ ላይ ነው ያልኩት። አሁን እጄ ላይ ያለው 200 ሺህ ብር ብቻ ነው እያለች ያለችው። አዎ እሺ ምን እንደሆነ ልንገርሽ ማለት ነው። እኔ ምንም ነገር ማቀላት ነገር የለም። ይሄንን ብር ከየትም ብላ ታምጣ። ብትችል አሁንም ታግሻለሁ። በ3 ጊዜ ክፍያ ትክፈለኝ። ከናንተ እጅ ሳትወጣ ለህግ ፈርመሽ ውል ተዋውለን
በ3 ጊዜ ክፍያ ብር ከሌላት አሁን በ3 ጊዜ ክፍያ ትክፈለኝ ይሄን ብር አሁን በ3 ጊዜ ክፍያ ራሱ 2 ሚሊዮን ለምን ሱቄን ብሸጥ ራሱ እኮ አይሞላልኝም 2 ሚሊዮን ብር ለ3 አካፊ ስንት ነው የሚመጣው ወይ አይሞላልኝም ሱቄ 2 ሚሊዮን ብር ለ3 አካፊ ስንት ነው የሚመጣው ፈጣሪ ድረስ ሱቅሽንም ሸጠሽውን ምንም ይሁን ሱቁንም ብሸጠው አይሞላም ከሰውን ፈልጊ ጓደኞችሽ አሉ አይደለ ስራ ባልደረቦችሽ አሉ አይደለ እነሱንም ፈልጊ እንዴ ነው የምታስቢ አንቺ የሰው ብር ወስደሽ እንዴት ነው በሰው ብር ስልጣን እንዳለ ሰው እኮ ያወራሽ ነው ያለሽ የት ነው ዛሬ ብጠፊ አልጠፋም እንዴት ነው እንዴ አልጠፋም አሁን እኮ ኦሬዲ አንዴ እንትን ብያለሁ ስለዚህ አልጠፋም ቢያንስ አንተ እንትን በልልኝና ጊዜ እንሰጠኝ አድርግ አዋራው ድጋሚ እንደዚህ ልጅ እንደዚህ እኛውን የምንፈልገው በ3 ጊዜ ክፍያ ክፈይን ያለሽ ይሄንን ደግሞ ማረግ ግዴታሽ ስማኝ ስለ ልጄ ንገረው በቃ ልጄ ያላባትን እያሳደኩት እንደሆነ ንገረው እጄ ላይ አሁን 500 ሺህ ብቻ ነው ያለው እሱ ላንተ ልስጥና ቀስ ብዬ እንከፍለው አስረዳልኝ ይልንገርሽ አሁን እሱ ማለት ነው ምንም ነገር ሊያዳምጥ ይዝግጁ ድምጽሽ ሁላ ነው ያስጠላል ብዙ ነገር ነው በህይወቱ ላይ ያመጣሽ ያገባሽ እንጋባለን ብለሽ ስንት ነገር ነው ያረክሹ አቃላው ግን በጣም እንዳጠፋው እንዳታለልኩት አቃላው ግን ደግሞ ሊረዳኝ ይችላል ስለልጅ እኔ ምንም አፋለን ብዬ የምናገርበት 500 ሺህ ብሩን ልስጥህና ቀስ ብዬ ልክፈለው ድጋሚ ደውለትና ወራው በማርያም ለምን እኔ እንትን አለ በማርያም ለምን በማርያም ለምን አንተ እንደ አንተ ብትሆን ምን ታረጋለሽ አንቺ እንዴት ነው እኔ በጣም የምትገርሚ ሰው ነሽ አንቺ እንዴት ነው የምታሰቢ ቆይ እሺ በማርያም ደውልለት እንዴት ነው የምታሰቢ ቆይ ፈጣሪው ልቡን አራራ በጣም የምትገርሚ ሰው ነሽ በእውነት እኔ እንዳንቺ አይነት ሰው አጋጥሞኝ አያውቅም ሄሎ አዎ አወራኋት በሶስት ምንም ብር የለኝም ልጅ እያሳደኩኝ ነው ባለቤቴ ከኔ ጋር አይደለም የሚኖረው ተፋቶኛል ጥቅም አለያየን እያለች ነው ያለችው አሁን መስጠት የምችለው 500 ሺህ ብር ነውና በአራት ጊዜ ክፍያ ይሁንልኝ 500 ሺህ ብር በአራት ጊዜ ክፍያ ልክፈል በየአንዳንድ ወሩ ነው አይደለም የምትከፍያው ይሄን 500 ሺህ ብር ይሄን 500 ሺህ ብር በየአንዳንድ ወሩ ልክፈል ነው ያለችው አሁን ዛሬ 500 ሺህ ብር ልላክ አለች አዎ በሶስት ጊዜ ክፍያ ቢሆን 666666 ሺህ ብር ነው መከፍለው አዎ ተፈረም ኦኬ እሺ አካውንት ላክልኝ እሺ ቴክስት አድርግልኝ እሺ በጣም ጥሩ ሰው ነው አንቺ ግን በጣም መጥፎ ሰው ነሽ በእውነት በህይወትሽም ቢሆን እንደዚህ አይነት ነገር አይበጅሽም ይልንገርሽ እኔ ይልንገርሽ ምንም ነገር አይበጅሽም በጣም መጥፎ ነገር አሁን እኛ ምን እንደምናደርግ ልንገርሽ ትልክ ያለሽ ያው እዚህ ላይ አሁን ፈርሚ እኔ እሺ እዚህ ጋር ጽፈሽ ፈርሚ 500 ሺህ ብሩን አስገቢ እዚህ ነው የሥራ ቦታሽ ልጅሽ የት እንደምትማር እናውቃለን ልጅሽ የት እንደምትማር እናውቃለን ለማምለጥ እንዳትሞክሪ አሁን ጨዋ ሆነሽ እንዳወራሽኝ ከዚህ በኋላም ብሩ ጨዋ ሆነሽ እንድትመልሺ አልሆነም የምትይ ከሆነ የህግ አካላቶች አሉ ወደ እስር ቤት ነው የምንገባው ይሄንንም የማርሽ ለልጅሽ ብለን ነው ካሁን በኋላ እንደዚህ አይነት ነገር እንዳለ እሱም ጥሩ ሰው ስለሆነ ነው አሁን 500 ሺህ ብሩን አስገቢ አስገባለት አካውንት ልኳል አቢሲኒያ ባንክ ነው የላከው አካውንት ቴክስት አድርግልኝ እነግርሻለሁ እሺ ንገረኝ 24 እሺ 24 እሺ 500 ሺህ ብር ለሽ ሳሙኤል ግዛቸው ስክሪንሾት አድርገው ፎቶም አነሳዋለሁ እሺ አንተ ከዚህ በኋላ ማለት ነው ቲና እንደዚህ አይነት ነገር ላይ ከዚህ በኋላ እንደዚህ አይነት ነገር ላይ እንዳላይሽ እንዳንገናኝ በወሩ መጣለው በዚህ ወር ዛሬ 8 ነው በፈረንጆች በዚህ መምጣት አይተበቀበም እኮ ነው ራስ ይልስላል አካውንት እንደውልልሻለን ስልክሽ አለን ሳሙኤልም ያወራሻል ገንዘቡን ትልኪያለሽ
በዚህ ተለያይተናል። በቃ በዚህ ተለያይተናል። አሁን አንተ በጣም አመሰግናለሁ ነው። ተመሰግናለሁ በጣም ምንም ችግር የለውም። እንደዚህ አይነት ነገር ነው። የሰው ብር ወስዶ የትም አይኖርም። አይተሻል። አሁን ጊዜ ጠብቆ ያንገላታል እና ተጠንቀቂ እንደዚህ አይነት ነገር እና ብሩን በቻልሽው አቅም እንዲሞላለሽ አድርጊና በየወሩ እየመጣን እየደወልን በ3 ጊዜ እንወስዳለን። አሁን 3 የሚቀርሽ 3 ታስገቢያለሽ። 1.5 ሚሊዮን ብር ይቀርሻል። እሱን ብር ታስገቢያለሽ። ስራ ቦታሽ እዚህ ነው ያለው። ልጅሽ የት እንደምትማር እናውቃለን። እያንዳንዱን ነገር እናውቃለን። የህግ አካላቶች አሉ ቦታዎችን ይሄንን ገንዘብ እንድታስገቢ ነው። ችግር የለውም። አመሰግናለሁ። ምንም ችግር የለውም። በጣም ቻው ሰላም። ያው ተመልካቾቻችን እንዳያችሁት ከቲና ጋር የነበረኝ ቆይታ ይሄን ይመስል ነበረ። ያው እሷ 2 ሚሊዮን ብር ከአቶ ሳሙኤል ወስዳ ያው ከአቶ ሳሙኤል ጋር አሜሪካን እያለ የፍቅር ግንኙነት ጀምራ ነበረ። ከዚህ ያን የፍቅር ግንኙነት እያጠነከረችው አብረን ቢዝነስ እንስራ ወደሚል ሀሳብ ትገባለች። ከዛ እሺ ላታ ወደ ማዕድን ቢዝነስ እንግባ ትሏለች። እሺ ላትና ወደ 2 ሚሊዮን ብር ታስልከዋለች። 2 ሚሊዮን ብር ልክ ካስላከችው በኋላ እሷ ድራሿን ታጠፋለች፣ ብሎክ ታደርጓለች፣ ሁሉን ነገር ታጠፋለች። በዚህ መሀል ላይ ለባለቤቷ አንስታ 1.3 ሚሊዮን ብር የምትሰጠው። ከዛ እሷ ደግሞ 700 ሺህ ብር እሷ ጋር ታስቀራለች። በዚህን ሰዓት ባለቤቷ ጋር በዛው ይጠፋል፣ ተጣልቷት በዛው ይጠፋል። ይሄንን ብር እሷ 700 ሺህ ብር ብቻ ትይዝና ቡቲክ ንግድ ውስጥ ትገባለች። ወደ ቡቲክ ንግድ ውስጥ በምትገባበት ሰዓት ነው እኔ እንደ ስራ ባልደረባ ሆኜ እሷን ያገኘዋት። ወደ ቡቲክ ንግድ ከገባች በኋላ ነው አሁን ያገኘዋት። ያው እንደምታዩት ልጅ አላት። ብሩን መክፈል አልችልም ብላ በ4 ወር ጊዜ ውስጥ እንድትከፍል አድርገናታል። ያው ተከታትለን ያለውን ነገር እናሳያቸዋለን። ዛሬ 500 ሺህ ብር ልካለች። በሚቀጥለው ወር 500 ሺህ ብር እያለች ለሚቀጥለው 3 ወራቶች ይህንን 500 ሺህ ብር ከፍላ ትጨርሳለች። እንደወደዳችሁ ተስፋ እናደርጋለን። እነዚህ ቪዲዮዎችን የምንሰራው እናንተ እንደዚህ አይነት ችግር ውስጥ እንዳትገቡና ከዚህ ቪዲዮ ብዙ ነገር ትማራላችሁ ብለን ስለምናስብ ነው እንደዚህ አይነት ነገሮች እየቀረጽን የምናስተላልፈው። ሳምንት እስከምንገናኝ ሰላም ቆዩ።